ግቢ ውስጥ እንደዚህ አይነት ጉድጓዶች በጣም ብዙ ነው ያሉት እና የአይጡ ይሁኑ የእባብ ይሁኑ ምንም አላውቅም። ይሄ እንደፊኛው ነው ስጎረጎረው። ሌላም አሉ እዚህ አካባቢ ጋር ማታ አለ እንደምታዩት ማለት ነው። እና አንድ ቀን አያው ይሆናል አይጥ ይሁን እባብ ይሁን አይጥ ነው የሚኖርበት ወይ እባብ ነው የሚኖርበት። አንድ ቀን ግን ማግኘታችን አይቀርም ወይ እባቡን ወይ አይጡን ማለት ነውና እንዴት ነው እስካሁን ድረስ በጉጉት የምጠብቀው የምን ጉድጓድ እንደሆነ ለማወቅ ነው። ውሾቹ ምን ያህል ኃይለኛ ናቸው፣ ምን ያህል ነው የሚጠብቁህ ምናምን በጣም ብዙ ሰው ጠይቆኛልና ይሄን ቪዲዮ ተመልከቱማ። ምን እንደሚያናድድ እንገራችሁ። በህይወታችሁ ውስጥ ከዚህ በላይ የሚያናድድ ነገር ያጋጥማችኋል ብዬ አላስብም። እየሰሩ ያሉት ፍርፍር ነው። ፈልቷል ቁሌቱ ማለት ነው። ከዛ ወደ እንጀራው ጋር ነው። እንጀራ አለኝ ብዬ ነበር። ጠቅላላ ሻክቷል፣ አረንጓዴ ሆኗል ማለት ነው። ያገኘኋት እቺ ናት ማለት ነው። እቺናውን እንደዛ እዛ ውስጥ እንዴት አድርጌ ነው ፈረፍራት? 2 ቀን ነው ዛሬ 2ኛ ቀኑ ነው ከተጋገረ። ምን እየተፈጠረ እንደሆነ አላውቅም። ሙቀቱ ነው መሰለኝ ወዲያው ነው የሚያሻግተውና ከዚህ በላይ የሚያናድ የለም። እኔ ቁጭ ብዬ መክተፍ የሽንኩርት ምናምን ቲማቲም ስንት ነገር በጌታ ስጭ። ለማንኛውም ሌላ ጊዜ እንጀራ ቼክ ሳታደርጉ ፍርፍር ለማፈርፈር እንዳትሄዱ። እንጀራ አላችሁ የላችሁ የሚለውን መጀመሪያ ማወቅ አለባችሁ። ከኔ ተማሩ። ቁሌቱን ከቁላላችሁ በኋላ ድንገት እንጀራችሁን ቼክ ስታደርጉ እንጀራ ከሌለ ቁሌቱን በማንኪያ ቁጭ ብላችሁ ትጠጣታላችሁ ማለት ነውና ከእንደዚህ አይነት ነገር ይሰውራችሁ። ጣት ዮናስ ያጥባል ብላ ሳታጥቦ ትቀራለች መሰለኝና ለዛ ይሆናል ቶሎ ቶሎ እየሻገተብኝ ያለው። ዛሬ ምን አደረኩኝ? ሁለቱንም እንጀራ ላስቲክ አጠብኩት ማለት ነው። የንብ መንጋ ወጥቶ ገደለኝ በጌታ ሰው። አሁን እዚህ ዶሬ ላይ ነድፎኛል። ለምን ቀር ያለኝ አማራጭ እንትን ብቻ ነው፣ ስልኬ ብቻ ነው መስቶቴና የሚታያችሁ የንብ እሾህ ነው። ጌታስ ይሄ የምታዩት ማለት ነው። የሚታያችሁ ከሆነ ሙሉ ለሙሉ ይውጣ አላውቅም። ይሄ እሾህ ነው። አሳበዱኝ። ጆሮዬን ነድፎኛል በጌታስ ቢሄዱ መንጋ ሲያሯሯጣችሁ ማሯሯጥ እንዳይመስላችሁ የሚያሯሯጣችሁ። እኔ በስመ አብ ጺሜን ያተረፈኝ ማርያምን ካባበጥኩ ምናምን ወደ ማታ የንብ መንጋ ስለሆነ ነው። ከሌላ ግቢ ነው በያለፍኩኝ እንዴት እንደ ጉንዳን ይወረሩኝ። ንብ እንደዚህ እንደሚያደርግ አላውቅም ነበር በጌታ ስም። ንቦቹን ሳራግፍ እጄ ላይ የነበረውን ዕቃ ጥያለሁ። መነጸሬን ጥዬ ምናምን ነው የመጣሁትና ከዛ ቀስ ብዬ ነው ደግሞ መነጸሬን ሳነሳ የሆነ ነገር ሳመጣ ምናምን ማርያም የንብ መንጋ የያዛችሁና ቀልድ ነበር ይመስለኝ። እንደዚህ ቴሌቪዥን ላይ ምናምን ሳይ ሰው እንደዚህ እያለ ሲሮጥ ቀልድ ነው ይመስለኝ። ሁሉም ያገኘው ቦታችሁ ላይ ነው የሚሰፍረው ማለት ነው። በንብ ከተነደፍኩ አሁን 1 ሰዓት ምናምን ሆኖኛል። አገጬ እና ያመመኝ ይሄን ጠቅላላ ይሄ ነው የሚያማው ባልኩኝ ቁጥር ይሄ ያማል። የጆሮዬ የተሰታኝ እንትኑ ላይ ነው ያረፈው፣ ጺሜ ላይ ነው ያረፈው። እና ጺም መኖሩ አያችሁ ጥቅሙ ይሄ ነው። እንጀራ እኮ ላመጣ ብዬ ወጥቼ ነው የተነደፍኩት። መጀመሪያ ጊዜ እባብ አጋጠመኝና እንዳላችሁትም ጫማ አድርጌ ነበርና ላሳያችሁ። እባቡንማ ካላመለጠ እባቡን አጠገቡ ሂጄ እስክቆምና እኔን አይቶ እስኪሄድ ድረስ እኔ አላየሁትም ነበር እውነቱን ለመናገር። ልክ እኔን ሲያየኝ ነው ያንኮሻኮሻ ሲሄድ ምንድነው ብዬ ሳይ እባብ ነው። በጣም ትልቅ እባብ ነው፣ ረጅም እባብ። ከለሩ ተልባ ነው የሚመስለው፣ ተልባ የምታውቁ ከሆነ ማለት ነውና ከምታስቡት በላይ እባብ በጣም ፈጣን ፍጥረት ነው። አሁን ያወቅሁት እና አሯሩጦኝ ቢሆን ኖሮ እኔን ለመያዝ መቼም ሩጫ አላመልጡም ነበር። በጣም በፍጥነት ሄደው እና ብዙ ልከተለው አልቻልኩም። የሆነ ቅጠል ውስጥ ገባ። እኔ ያስጨፈጨፍኩት የባህር ዛፍ ቅጠል ውስጥ ሲገባ ፈራሁት። እዛ ውስጥ ከገባ በኋላ አይ ቲንክ ከለሩ ተልባ ነው የሚመስለው፣ የተልባ ቀለም ነው ያለውና ከእንጨቱ ጋር ከቅጠሉ ጋር ቶሎ ነው የሚመሳሰለው። ስለዚህ ለእናንተ ብዬ አልነደፍም ብዬ ብዙ አልተዳፈርኩትም፣ ተውኩት ማለት ነው። እና ለማንኛውም ዛሬ የመጀመሪያ እባቤን አይቻለሁ እና ነገ ከነገ ወዲያ እንጨቴ ይመጣል ብዬ አስባለሁ። የፍየል ቤትና የዶሮ ቤት ምናምን የምንሰራበት እንጨት ነው እና ዛፍ ነው እዚህ ሀገር የሚሸጠው ዛፍ ነው ገዝቼ ያስቆረጥኩት ማለት ነው። እና መጥቶ ደግሞ ምናምን አሳያችኋለሁ ማለት ነው። የግቢው ምንጣሩ ተጀምሯል እና በጣም ትልቅ ነው ምንጣሩ፣ በአንድ ቀን አያልቅም። እና
ምንጣሮ የሚያግዙ ልጆች ውስጥ ገብተው የመነጠሩ ነበርና ብጠራቸው አይሰሙምና በቃ በአጥር ወጥተው ሄዷል ምናምን በዛ በኩል አልፎ ሄዷል ምናምን ብዬ ተስፋ ቆርጬ ነበር። ስልካቸውም አልሰራ ብሎኝ ማለት ነው። አሁን ይደውላሉ ስልካችን ባትሪ ዘግቶ ነው እስካሁን እኮ እዛው ምናምን አሉኝና ደርሰን እንምጣ እነሱ ጋር ምን ያህል ሩቅ እንደሆነ ላሳያችሁ በዛው እንዴት رف اللفت اللفت እንዳትነክሷቸው የቱ ጋር ናችሁ? አደራጀው መስማት አንችልም። እየሰሙኝ አይደል? የሆነ ስፒከር ምናምን አጥቶ የት ናችሁ? ይሄን ነው እንዲመነጠር የምፈልገው ማለት ነው። እንዴት ብዬ ነው የምሄደው? ወደዛው አጎንብሼ ነው መሄድ የምችለው። እሾካማ ነገር ነው ብታይ። ዞሮ እናት ቤቱ ጋር የመጣችሁት ሄዳችሁት አጎንብሶ መሄድ ገደለኝ። በመከራ ደርሻለሁ። እዛ ጋር ሰላም፣ እንዴት አደራችሁ? ጉንጬን እያያችሁት ነው ብዬ አስባለሁ። ወፍሬያለሁ በአንድ በኩል ማለት ነው። በደንብ ወፍሬያለሁ። አሁን ያው ንቡዋ ናት እንደዚህ ያደረገችኝና በዚህ በኩል እንደምታዩት በቃ ትንሽ በወፍር እንደዚህ አስቀያሚ እንደሆነ አላውቅም ነበርና አልወፍርም ከዚህ በኋላ። ለማንኛውም ዛሬ ከእንቅልፌ ስነሳ በጣም ብዙ ሜሴጆች አይቻሉና አይ ቲንክ በዚህ ሰዓት ብዙ ወዳጅና ብዙ ጠላት እያፈራው መሰለኝና ጊዜው ሲደርስ ስለሁሉም እናወራለን። ለማንኛውም በእኔ ስም የተከፈቱ በጣም ብዙ አካውንቶች አሉ። በጣም ብዙ ማለት ነው። በጣም ብዙ ሰው ነው እየላክልኝ ያለው። ምንም ቢሏችሁ፣ ምንም ቢናገሩ፣ ምንም ቢጽፉላችሁ ምናምን አትመኑ። እኔ አይደለሁም በቃ። ስለዚህ እኔን ስለመሆኔ ለማረጋገጥ ጠይቁ። ወይ በቮይስ ይመልስላችሁ ሰውየው፣ በቪዲዮ ይመልስላችሁ። በቮይስ ሳይሆን በቪዲዮ ይመልስላችሁ እኔ ስለመሆኔ ማለት ነውና በጭራሽ እኔ ብዙ አካውንት የለኝም። ያለችኝ አንድ አካውንት ናት። ዩቲዩብም አንድ አካውንት፣ ቲክቶክም አንድ አካውንት ነው። ቲክቶክ ላይ በጣም ብዙ የኔ ቪዲዮዎች በመጠቀም የተሰሩ ሰዎች አሉ። ብቻ ለማንኛውም እንደተጠነቀቁ ነው። ነገ ከነገ ወዲያ ምን እንደሚያደርጉበት ስለማላቅ ማለት ነውና ደጋግሜ ማስጠንቀቂያ ሰጥቻቸዋለሁ። የኔ 100 ምናምን ሺህ ፎሎወር ከ150 ሺህ ፎሎወር በላይ ያለው አካውንት ነው። ምንም ሰው ቢላችሁ በእኔ ስም የኔ ፊት በመጠቀም የኔ ቪዲዮዎች በመጠቀም ሰዎች ምንም ቢሏችሁ እንዳታምኑ። እና ደግሞ የሆነ ሰው ሰላም ልል ነበር። አንድ ወዳጄ ቪዲዮ ሰርቷል እና ሰላም ልል ነበር። ያቀኛል፣ ወደፊት እነግራችኋለሁ ማን እንደሆነ እና በጣም ብዙዎቻችሁ ሜንሽን አድርጋችሁልኛል ምናምን እና መልስ አልሰጥበትም። ቢሆንም ሰላም ብያለሁ እና የሆነ ጊዜ ላይ በአካል ስንገናኝ የምናወር ይሆናል። ሰዎች የዘይት ሸራሪት አይታችሁ ታውቃላችሁ? ምን እንደሚያካክሉ እዚህ ቤት ያሉት ሸራሪቶች ማለት ነው። ይሄኛው ደግሞ ይለያል። ሌላ አንድ አይቼ ነበረ።
ያ የፈረደበት መጥረጊያ እናመጣዋለን። በጣም ብዙዎቻችሁ የመጥረጊያ ዘርፈ ብዙ ነው ምናምን እያላችሁ ታላግጡበት ነበር። በጌታስ እንዴት ነው የሚሮጠው ደግሞ? ያያችሁት ነው እንደሚያ የመጥረጊያውን እንጨት ይበልጠዋል። ብራዘር ውጣ ከኔ ቤት። ቆይ መስኮቱን ልክፈትለትና እንዲወጣ ነው። ውጣ በእናት ሚናከስ ምናምን ቢሆን ኖሮ በቃ አሁን መስኮቱን ስዘጋው ይነክሰኝ ነበር። ለማንኛውም የወጣ ይመስለኛል እና ከእንስሳቶቹ ጋር ጸብ መግጠም ጥሩ አይደለም። ድንገት እጄ ላይ ቢወጣ ኖሮ በቃ ምናምን ነበር ማለት ነው። ሞሽ ነው አንድ ነገር የምታስተምሩትና ዶሮዎቹን ፉጨት ለማስተማር እየጣርኩ ነው። አይ ቲንክ የተወሰነ መልኩ ተሳክቶልኛል። እስቲ ይመጣሉ አይመጡም የሚሉት ደግሞ እናያለን። ኑ ተመለስ። ና ተመለስ። አታበት ናቸው መኩሪያ ተመለስ። ሂድ ግባ። ተመለስ። አሁን ቢጠፉም በፉጨት ማምጣት እችላለሁ ማለት ነው ካሉበት ቦታ ለምግባቸው ሲሉ። አሁን ትንሽ ራቅ ብለን ደግሞ አፋጭተን እንሞክራቸዋለን። ይመጣሉ አይመጡም የሚሉ ከቀድሞ ቦታ ትንሽ ርቀን ነው አሁን የምናፋጭላቸው። ይመጣሉ ማለት ነው። ጉንጬን ነገር እርሱት። በዚህ መልኩ ለማንኛውም ፉጨት አስተምራችኋለሁ ማለት ነው። ስለዚህ አሁን ከዚህ በኋላ ዶሮቼ ቢጠፉብኝ ባፋጭ አገኛችኋለሁ ማለት ነው። ምክንያቱም ምግብ ነው ብለው ካሉበት ሩጠው ስለሚመጡ። በጣም ብዙ ሰዎች የዚህን ዘፈን ክሊፕ ብትሰራው ጥሩ ነው ብለውኛል እና እስኪ እንመልከተው። የጉንጬ በጣም ብዙ ጊዜ ሰውን ለመርዳት ሰው መሆን በቂ ነው ሲባል ነው የምንሰማው። አሁን ግን የምነግራችሁ ሰውን ለመጥላት ሰው መሆን በቂ ነው። ትናንትና ማታ አንድ ሜሴጅ ደረሰኝና ምን ይላል? ሜሴጁን ለጥፍላችኋለሁ። አንተ ቆማጣ ወንድ ኮንክ ሎኬሽን ዋትስአፕ ላይ ላክልኝ፣ አንድ ጥይት ይበቃሃል አለኝ። ከዛ ምን አድርጌ ነው ብዬ ምን አጥፍቼ ምንስ በድዬ ነው እኔን መግደል የፈለከው ብዬ ላኩለት ማለት ነው። ቪዲዮ ስትሰራ ከብሔር የጸዳ መስራት አትችልም። እንደ አዋቂ ነበር የማይክ የምከታተልክ አከብረህ መሰለኝ። አይ ቲንክ ህስክ ማለት ነው የሚለው ህስማ ምን ማለት እንደሆነ አላውቅም። ይህ ቪዲዮ ውስጥ የነካ ዘረኝነት ማስፋት የጋራ ጉዳት እንጂ ጥቅም የለውም ማለት። ከዛ እኔ ደግሞ ግራ ገብቶኝ ማለት ነው በየትኛው ቪዲዮ ምን ስናገር ሰማኝ? አጥፍቼም ከሆነ ለመታረም ይረዳኛል ንገረኝ አልኩት ማለት ነው። ከዛ ብሎክ አደረገኝ ሰውዬው። አሁን ምን እላችሁ መሰላችሁ? በእርግጠኝነት ይሄ አካውንት የዚህ አካውንት ባለቤት መልሰኝ ቪዲዮ ካየው ማለት ነው እና ሌሎቻችሁም ከመሬት ተነስታችሁ ሰው የምትጠሉ ማለት ነው። ይሄን እንደ ምሳሌ ያደረኩት ይሄ ብቻ ስላልሆነ ነው። የጥላቻ መልእክቶች የሚደርሱኝ በጣም ብዙ ነው የሚደርሱኝ እና ሰው ነኝ፣ እሳሳታለሁ፣ ላጠፋ እችላለሁ። ይሄ ተፈጥሯዊ ነገር ነው፣ ሰው ልጅ ያደርጋል እና ሰው ልጅ ካጠፋ ጥፋቱን መናገር፣ ያጠፋውን ነገር ተናግሮ እንዲያስተካክል ማድረግ በጣም ሰላማዊ ነገር ነው። ኩልኝን እወድሃለሁ አከብርሃለሁ ከሚሉት ውጪ በጣም ብዙዎቹን የምመልስላቸው እነዚህ ጥላቻ የሚያሳዩኝን ሰዎች ነው። የምመልስበት ዋነኛ ምክንያት ምን ቢሆን ነው አቴንሽናቸው ከምን ተነስተው ቢሆኑ እነዚህ የሚያደርጉት የሚለውን ለማወቅ ነው እና ሁሉም ማለት ይቻላል ምንም አይነት ምክንያት የላቸው ምንም አይነት ማለት ነው እና መጨረሻ ላይ ብነግርህም ማሰማም አንተ ደደብ ነህ ምናምን ብለው ተሳድበው ይተውታል። ካልባ ልክ እንደዚህኛው ሰውዬ ደግሞ ብሎክ ያደርጉኛል ማለት ነው። እኔንም ለመውደድ እኔንም ለመጥላት ምክንያት ያስፈልጋቸዋል እና ሰዎች እኔ ፍጹም አይደለሁም፣ ልሳሳት እችላለሁ፣ ላጠፋ እችላለሁ፣ ላስቀይማችሁ እችላለሁ፣ ብዙ ነገር ላደርግ እችላለሁ። ግን አውቄ እንዳልሆነ እርግጠኛ ነኝ። አውቄ ከሆነና ደግሞ እሰይ ደግ አደረኩ ምናምን ብላችሁ ከሆነ ነው መጨረሻ ላይ እንደዚህ አይነት ነገር ላይ መዳረስ ያለባችሁ። ቀላል ነገር አይደለም። ሰውን መጥላት እስከ መግደል ድረስ መዛት ምናምን ቀላል ነገር አይደለም እና
ከየት ነው የምታመጡት? ይህን የሚያህል ጥላቻ እንዴት አድርጋችሁ ብታመጡት ነው? አሁን ለምሳሌ በአንድ ቪዲዮ አንድ ሰው መግደል ድረስ መሄድ ሜንታሊቲ የሚመጣላችሁ? አሁን ለምሳሌ አንድ ቪዲዮ ነው ያለኝ እሱ ራሱ በጣም በሚያስቅ ሁኔታ ከዚህ ቪዲዮ በኋላ እኔ ጠለውኩ ብገል ደስ ይለኛል አለኝ። እንግዲህ የትኛው ቪዲዮ እንደሆነች አላውቅም፣ ምን እንደተናገርኩ አላውቅም፣ ምንም ነገር አልነገረኝም። በእርግጠኝነት ምንም አይነት ምክንያትም የለውም እንደዚህ አይነት ሰው። በእርግጠኝነት ቢኖረው ኖሮ ይልክልኝ ነበር ይሄን ቪዲዮ ምናምን ብሎ። ግን በአንድ ቪዲዮ ምክንያት ማለት ነው የሰው ልጅ ምን ያህል ጨካኞች ብንሆን ነው በአንድ ቪዲዮ ምክንያት ሰውን ለመግደል እስከ ማሰብ ድረስ የምንደርሰው? ጤነኝነት ነው ብላችሁ ታስባላችሁ ወይ? እንቁላል ወደ መቁጠር እንሄዳለን። እስኪ አሁን ስንት እንቁላል አለን? ጾም መያዣ ይሆነናል አይሆነንም ወይ? ሀብት አፍርተናል አላፈራንም ወይ የሚለው ላይ እንሄዳለን ማለት ነው። ሴቱ በነገራችን ላይ ወደም ከቤት መውጣት በጣም ነው የሚያስደስታቸውና እግዚአብሔርን አመሰግነዋለሁ እንደዚህ የሚሮጡበት ሜዳ ስለሰጣቸው። የጣሉ ያሉት ዶሮች ሁሉም አይደሉም። እሺ ቄቦች አሉ ከማል የማይጥሉ ማለት ነው። እና ሁሉም ማለት ይቻላል የሚጥሉት አሁን ለምደዋል። 3 ናቸው ምናምን ናቸው መሰለኝ እየጣሉ ያሉት። ሌሎቹ ግን ገና ያላሽካኩ ናቸውና ከዚህ በኋላ ሁሉም ሲጥሉ 8 እንቁላል ቢያንስ በቀን 4 እንቁላል ይኖረኛል ማለት ነው። ዶሮቹ ፉጨትን አልለመዱም ምናምን ሰው ሲሉ ነበር። ያው እየተከተሉኝ ነው። ውሻ እያባረራቸው ሁሉ ማለት ነው። ኑ እናንተ እና በባዶ ያለ እህል ደግሞ እንሞክራቸዋለን። በእህል ብቻ ነው የሚመጡት ምናምን ዶሮቹ እህል ብቻ በቆሎ ስለበተንክላቸው ነው የሚመጡት ብለው ነበር። እስቲ እንሞክራቸው ርቀን። አሁን ግን ውሾቹ ስላሉ ትንሽ ሊረበሹ ይችላሉ። እስቲ እንደዋጥ ለማንኛውም ይሄው እህል አላስኩባው ነገርኳችሁ እኮ በቃ ዶሮ አለማመድኩኝ በሳምንት ባልሞላ ጊዜ ውስጥ ማለት ነው። እና ለማንኛውም ፉጨት ሲሰሙ መምጣት ጀምረዋል። አሁን እህል የሚያስኩኝም አልያዝኩኝም ማለት ነው። ፊቴ ላይ የምታዩት ፈገግታ የመጀመሪያው ስኬት ፈገግታ ነው። መጀመሪያ 10 እንቁላል ልሸጥኩ ማለት ነው። እና አንድ ወዳጄ እንቁላል ልግዛህ ብላኝ የመጀመሪያ 10 እንቁላል ሸጥኩኝ ማለት ነው። እና እዚህ ከመጣ መጀመሪያ ብሬ ይሆናል ማለት ነው የሰራሁት የመጀመሪያው ብር ማለት ነውና ለታሪክ ይቀመጥና 150 ብር ነው የሰራነው ዛሬ ማለት ነው። እንቁላላችን በ15 ብር ሂሳብ 150 ብር ተሸጠ ማለት ነውና በጣም ትንሽ ብር ነው ለብዙዎቻችሁ ምናልባት እንደ ትንሽ ብር ነው የሚቆጠረው። እውነት ነው ትንሽ ብር ነው። ከዛ በላይ በጣም ብዙ ብር ሰርቼ የማቅ ሰው ነኝ። ግን ቢሆንም ማለት ነው እዚህ ከመጣን የመጀመሪያው ሽያጫችን 150 ብር ነው። 10 እንቁላል በ15 ብር ሂሳብ ሸጥን ማለት ነውና ነገ ከነገ ወዲያ የዶሮአችን ቁጥር ይጨምራል። አይ ቲንክ እስከ 30 ዶሮ ድረስ እንደሚሄድ እርግጠኛ ነኝ። ስለዚህ ሽያጫችን ይጨምራል። በግ ይኖረናል፣ ፍየል ይኖረናል፣ ላም ይኖረናል፣ ማር ይኖረናል ምናምን እና አይ ቲንክ ጅማሩ ጥሩ ሳይሆን አይቀርም። ዛሬ እንደተለመደው አድካሚ ቀን ነበር። በጣም ብዙ ስራ የነበረውና ከስራዎች ውስጥ አንዱ የግቢ ምንጣሮ ነው እና ልጆቹ ምን ላይ እንዳደረሱት ላሳያችሁ። ለፍራፍሬ ይዘጋጃል ያልኩት ቦታ ማለት ነው። ቤቱ እዛ ጋር ነው ያለው። ቤቱ በዚህኛው በኩል እንውጣ፣ በዚህኛው በኩል ስለሆነ የመነጠሩት ማለት ነው። እንቆጥራቸውና ፎቶ እያነሳው ለጥፍላችሁና ወይ ደግሞ ለባለሙያዎች ነግረን የዛፎቹን ዝርዮች ማወቅ እፈልጋለሁ። ጥቅማቸው መድኃኒት ናቸው ወይ አይደሉም ወይ ምናምን ስለማላውቅ ማለት ነው። እና ይሄ የምታዩት ጠቅላላ ቦታ ዳገታማ ነው። ወደ ላይ ይሄ ቦታ ነው ወደ ፍራፍሬ እርሻነት እቀይራለሁ ብዬ ማስበው። በተለይ ይሄኛው ዳገታማ አካባቢ እርከን እየሰሩ ፍራፍሬ ቢተከል መልካም ነው ብዬ አስባለሁ። እዚህ አሁን ዛሬ ትልቁ ምንጣሮ ዛሬ ሄዷል። እንደው ብዙ የሚታያችሁ ማለት ነው። እንደዚህ ይሄን ይዞ ዛረሳለ። በዛ በኩል ደግሞ ወደዛ አቅጣጫ ደግሞ በጣም ብዙ ቦታ አለ። ያን በኩል ደግሞ እንዲመነጠር እናደርጋለን ማለት ነውና ምንጣሮ ዋጋው በጣም ውድ ቢሆንም አማራጭ የለም። ሰይጣን በብዙ ነገር ይፈትናችሁና አሬ ደብቶ ይላበላውኝ ነው የመጣሁት ለውሾቼ ምግብ ለማምጣት ማለት ነው። ከቤት ስመጣ ዛሬ ዶሮ ገዝቼ ነበር። ተጨማሪ ዶሮቹ ተመልከቷት።
1000 ብር የገዛሁት ማርያምን። አሁን አሳይጋችኋለሁ። በጣም ትልቅ ዶሮ ተብሎ ማለት ነው። በጣም ግዙፍ ዶሮ። ውሾቹ ናቸው እንደዚህ ያደረጉኝ ማለት ነው። እዛ ጋር ሌላ 2 ተጨማሪ ዶሮ ገዝቼ ነበር። እውነቱን ለመናገር ባለቅስ ደስ ይለኝ ነበር፣ ግን ለበኩር በጌታስ እንደዚህ ሆነ አልጠበቅኩም። ማርያምን አልጠበቅኩም። ውሾቹ ዶሮ ለብደዋል። እነዚህ አዲስ ናቸው ብለው ነው ያዟቸው። ታስሮ የነበሩ ቤት ውስጥ ማስቀመጫቸው የሄድኩት ዶሮቹን። የሚገርማቸው ነገር ጭንቅላቴ ለበጉ ነው ብዬ ለማሳመን ልሞክር። ምንም አማራጭ የለኝም። ዛሬ ተጨማሪ 3 ዶሮችን ገዝተናል። አውራ ዶሮ ስትሉ የነበራችሁ ይኸው በሬም ያክል አውራ ዶሮ ገዝቼላችኋለሁ። አይ ቲንክ እየጋለብ ነው መሰለኝ መሄድ የሚችለው። አሁን ከውሾቹ ጋር ተኳርፈናል። ተቆጧቸው ምናምን ዶሮቹን ቆዳቸውን ገፍፌ ጣልኳቸው። በቃ አማራጭ የለም። ነገ ይበሉታል ራሳቸው ውሾቹ። ተቀቅሎ ነው የሚበሉት፣ ካልተቀቀለ አይበሉም። የዚህ ጥፋት ዋነኛ ዓላማና አቀናባሪው ማን እንደሆነ አውቄያለሁ። መድፉ ነው። ተቀምጣለች እንደ ድሮ። አሁን መኩሪያና መድፉ እዚህ ጋር መተው ተደብቋል። ሁለቱም አኩርፈው ማለት ነው። ስወጣ አይወጡም፣ ስገባ አይገቡም። አሁን ላሳያችሁ። ሌላው ጊዜ ስራመድ ወደ በሩ ስመጣ ምናምን ብድግ ብሎ ነው የሚመጡት ምናምን። አሁን ስላኮረፉ የማኩረፍ ያለውና ምንም ንቅንቅ አይሉም። አዲስ ዶሮ ናቸው ብለው መሰለኝ የነከሷቸው። የሌላ ነገር ገባ ምናምን ብለው አልገባኝም ለምን እንደሆነ እንጃ። እንደዚህ እንዳደረገ መድፎ ያው እንደዚህ አይነት ስህተቶች ውሾች ሲሳሳቱና ውሾች እንደዚህ አይነት ጥፋቶች ሲያጠፉ ኃላፊነት መውሰድ ያለበት የውሻ አሳዳጊ ነው። እና አሁን ዛሬ 3 ዶሮ ለማጣቴ ኃላፊነት መውሰድ ያለብኝ እኔ ነኝ። እኔ ነበርኩ ጥንቃቄ ማድረግ የነበረብኝ፣ እኔ ነበርኩ ነገሮችን ማስተካከል የነበረብኝ። ግን ያው አንዳንዴ ሰው ናችሁ ትዘናጋላችሁ። ኦልሞስት ገዝቼ እንዳመጣኋቸው አስቀምጫቸው ነው የወጡት። አልነገርኳቸውም ሙሉ ለውሾቹ እና እሱ መሰለኝ ግን እንደዚህ አይነት ነገር የዳረገኝ። እግዚአብሔር ቀላል አድርጎታል እንበል ብለን እናስባለን። ነገ ከነገ ወዲያ እግዚአብሔር ቀላል አድርጎታል ብለን እናስባለን። ይስተካከላል ብዬ አስባለሁ። ያው ሙሉ አድርጌ ጥጄላቸዋለሁ ለውሾቹ ይመገቡት ማለት ምንም አማራጭ የለም። እኔ እርቦኛልና ሴት ዶሮዋ በቃ ጥላ አልወጣለች። አሁን በጉጉት እየጠበቅኳት ነው። የምትላት ከሆነ በእናትሽ ጣይ ነው ውጪ ልብላበት እንትሪ ጥላ ይሆናል ብለን ተስፋ እናድርግ። ስለዚህ 5 እንቁላል ይበቃኛል አይደለ? የትናንትና ማካካሻ ዛሬ ዶሮ ገዝተናል ማለት ነው። እና ዛሬም ትልቅ ወንድ ዶሮ ፈልግ ያገኘው 2 ጥቁር ዶሮ ገዝቻለሁ። ከዛ 1 ቀይ ዶሮ። ዛሬ 4 ዶሮ ጨመርን ማለት ነው። 13 ዶሮ ኖሮኛል። ከዚህ በኋላ ዶሮ የሚጨምረው ደግሞ ቤት ሲኖረን ምናምንና በአጋጣሚዎች ካልሆነ በስተቀር 13 ዶሮ ይበቃል። ጥኝነት ራሱንም እኛንም ከጥቃት ይከላከላል ብለን ያሰብነው አይነት ዶሮ እንዲገዛል። ግብዳ ዶሮ ነው ማለት ነው። እና አሁን አውራ ዶሮ ግዛ የምትሉ ሰዎች ከዚህ በኋላ ሀሳባችሁ መቀየር አለባችሁ ማለት ነው። ስለዚህ ጾም መያዣ አረጋ። ስለዚህ ምን እናደርጋለን? አሁን ተቀምጣለች እንቁላል ልትጥል ነው። ጥላ እስክጨርስ እንታገሳትና አትጨርስና ጾም መያዣችንን እንበላለን ማለት ነው። እንቁላል ነው ዛሬ ሰርተን የምንበላው። ጾም መያዣ 5 እንቁላል እንበላለን። እንዳያስጥሉ ይሉ እንደዚህ ጠስ ብዬ የሚሄደው ነገ ከተጣለ ደግሞ ነገ ሌላ 5 እንበላለን። በቃ 10 እንቁላል ለጾም መያዣ ከበቂ በላይ ይመስለኛል። ጾምን በዚህ መልኩ አሯርጠን እንይዘዋለን ማለት ነው። አሯርጦ መያዝ በሉት። ሁሌም የቤቱን አቧራ እንደዚህ እያደረጋችሁ ቶሎ ካልቀነሳችሁ በስተቀር በሳምንት ውስጥ ትሞታላችሁ በአቧራ ብዛት። አሁን መወልወል አይደለም የሚባለው፣ ቤት ማጠር ነው የሚባለው። ውሃ አደረግበትና ከዛ ውሃው በመወልወያ እየመጠጡ ማንሳት። ውሾቹ ሁሉም ነገር ጨዋታ ስለሚመስላቸው በቃ ለመጫወት ተዘጋጅተዋል።
በጣም ብዙ ሰው ከስራ ክፉ መኪና ክፉ ሲል ሰምቻለሁ። ከስራ ክፉ ግን ቤት ሞልወል እውነቱን ለመናገር ድም ከጭልፊቶቹ ጥቃት ጋር በተያያዘ በጣም ብዙ ጥያቄዎች ጠይቀኝ ስለነበር ነው ይሄን ቪዲዮ መሰራላችሁ። አንደኛ ቤታቸውን ላፈርስ ሞክሬ አይደለም፣ የእነሱ ቤት ካለበት ዛፍ አጠገብ ያለ ዛፍ ላይ ወጥቼ ነው የተናደዱት ጭልፊቶቹ ማለት ነው። ሁለተኛ ዛሬ ሰንበት ነው፣ ምንም አይነት ስራ እየሰራን አይደለም። ምንጣሩም ዛፍን አይመለከትም። ዝም ብዬ ዛፉን ስለወደድኩት ብቻ ነው ልወጣ የሞከርኩት እና ዛሬ የምናደርገው ነገር ቢኖር ሻወር መውሰድ፣ ቤት ማጽዳት ምናምን ነው እና ከውሾች ጋር መጫወት ነው። የእሑድ ስራ ሁሌም ማለት ነው እና ዋሩ ሁሌም በውሃ መጫወት ትወዳለች። የሳምንቱን ሁሉ ደስቷን የምታገኘው ዛሬ ነው ማለት ነው። በዚህ መልኩ ሻወር እንዴት እንደምንወስድ ላሳያችሁ። ሁለት አይነት መንገድ ነው ሻወር መውሰጃ ያለው። እዚህ አሁን ሻወር መውሰድበት አንደኛው መንገድ ላሳያችሁ። ዛሬ ምን እናደርጋለን? እቺን ወንበራችንን እንወስዳለን ማለት ነው እና እቺን ወንበር ወስደን የቱ ጋር እናስቀምጣታለን? እዚህ ጋር እናስቀምጣታለን። ከዛ ሁለተኛ ዙር እንሄድና ሾቹ በነገራችን ላይ ዛሬ በጣም ደስተኛ ናቸው። በውሃ ሲጫወቱ ቆይተው በጣም ብስብስ ብለዋል። ቤት ስንወለውል ስለነበር ማለት ነው። ከዛ ከዚህ ጋር ሄደን የውሃውን ጎማ ጫፉን እንፈልግና እየጎተትን ደግሞ እንሄዳለን ማለት ነው። ጎማው ተተብትቧል። በነገራችን ላይ ረጅም ጎማ የሚያስጠላው ነገር ትብትብትብ በሚለው ነገር በጌታ አስቡ። የውሾቹ ምግብ ደፍቶት ነበር ስወተተው። እዚህኛው ዝም ብሎ ከማል እንዲሰውና በግድ ነበር የተበተብኩት። በነገራችን ላይ መልሶ ተተበተበ። በጌታ ስም እንዴት አድርጌ ይብላችሁ እንደሚሆን መልሶ ተተበተበ። ዜሪው ነው። ይሄ ማፍታታት ራሱ አንድ ሰዓት ይፈጃል ብታዩ፣ ይሄ ጎማውም ማለት ነው። እዚህ ጎማችን መጥቶ እዚህ ጋር ይደርሳል። ከዛ ውሃውን ከፍቶ መጥቶ መታጠብ ማለት ነው። በቃ ልብስ ነው አላልቆ። ያው ምንም የለም የሚያያችሁ የሚያስፈራ ምንም ነገር ስለሌለ ዙሪያው ይሄንን ነው የሚመስለው። በቃ ሳሙና ይዞ መጥቶ መታጠብ ነው። በቃ አለቀ። በዚህ መልኩ ነው ሻወር የሚወሰደው። ሰላም እንዴት ናችሁ? ጾሙ እንዴት ይዟችኋል? አይ ቲንክ በጣም ብዙዎቻችሁን ያበረታችኋል ብዬ አስባለሁ። ዛሬ የተሰራው ሌላኛው ስራ ላሳያችሁ። በመጨረሻም ቤት መስሪያ እንጨታችን መጥቷል ማለት ነው እና አሁንም የቀረ አለው ገና ያልመጣ ግን በቃ እዚህ ጋር ደርሷል ማለት ነው። ዛሬ አናጢው ይመጣላሉ ብሎ የነበረ ሳይመጣ ቀረ አናጢው። እዛች ጋር ነው የምንሰራት ማለት ነው ቤቱን። ስለዚህ የቋሚ ማገር ምናምን የሚሆን ደግሞ ፍልጥ ነው ርብራብ የሚሆን ፕሮግረሱን አብረን የምናይ ይሆናል። በእርግጠኛ ነኝ በዚህ ሳምንት ውስጥ የሆነ እንዲቆም ምናምን ለማድረግ እንጥራለን ማለት ነው። ቤቱ አዲስ አበባ እያለሁ ብዙ ማልጠነቀቀው ነገር እዚህ ከመጣሁ ግን በጣም የምጠነቀቀው አንድ ነገር ቢኖር ጫማ አደራረግ ነው። ተመልከቱ። ሁሌ ምን ማድረግ አለባችሁ መሰላችሁ? ጫማችሁን ልታደርጉ ስትሉ ከውስጥ ያለውን ካልሲ ማውጣት የመጀመሪያው ስራ፣ ከዛ ማራገፍ። ማን ቤት አድርጎት እንደተቀመጠ ስለማታውቁ፣ ሁለተኛ ጫማውን በደንብ ማራገፍ። ዛሬ እድለኛው ይሁን ሸረሪት ምናምን አልወጣም እንጂ የሆነ ነገር አይጠፋም። ጠዋት ጠዋት የሆነ ነገር አይጠፋም እና እንደዚህ አይነት ቦታ ያላችሁ ሰዎች፣ አዲሱ የሆናችሁና የምትሄዱ ሰዎች ሁሌ ማድረግ የሚገባችሁ አንድ ጥንቃቄ ጫማችሁ ማራገፍ ነው። አይታወቅም ውስጥ ምን እንደሚቀመጥ ጊንጦች ምናምን ጨለብለም ያለ ነገር ሲሆን ይገቡበታልና እግራችሁን ስከቱ ሲነድፏችሁ ነው የምታውቁት ማለት ነው። ስለዚህ ሁሌም እያራገፋችሁ ጫማችሁ ማድረግ ተገቢ ጥንቃቄ ነው ብዬ አስባለሁ እና ከኔ ልምድ ውሰዱ። ማታ 5 ሰዓት ነው። ዛሬ ላይቭ አልገባም። እግዚአብሔር አንድ ድንጋይን ሁለቴ እንቅፋት ያደርጋል ብዬ አላስብም። ሁለተኛ እንቅፋት ነው የመታኛው፣ ተመሳሳይ እንቅፋት። እስካሁን እዚህ ከመጣሁ ብዙ አስቤ አላውቅም። ዝም ብዬ ነበር የምኖረው። አሁን በጣም አሰብኩ ዛሬ። እስካሁን ድረስ ከዚህ ወንበር ጋር አልተነሳሁም። 13 ዶሮ ነው የነበረኝ። ቤተክርስቲያን ደርሼ ስመጣ 6 ዶሮ ቀርቶኛል።
ለምን እንደሆነ አላውቅም። እግዚአብሔር እንደዚህ ያደረገው ሁሉን ነገር ማሸነፍ የምችል ይመስለኝ ነበር። አንዳንድ ነገሮች ላይ መሸነፍ ግድ ነው መሰለኝ። እንድሸነፍ ፈልጓል። እዚህኛው ላይ የእሱ ፍቃድ ነው ማለት ነው። አማራጭ የለኝም። ግን ቤተክርስቲያን ነበር የሄድኩት፣ ሌላ ቦታ እንኳን አልሄድኩም ነበር። እና ውሾቼን ወዳቸዋለሁ። በእነሱ ነው የፈተነኝ። ለምን እንደዚህ እንደሚያደርጉም አላውቅም። ውሾቼ እንደዚህ አይነት ባህሪም አልነበራቸውም። እንደዚህ አይነት ነገር ይመጣል ብዬም አስቤ አላውቅም ነበር። እስካሁን ያገኙት የ4 ዶሮ ሬሳ ነው። ሌሎቹ 3 ዶሮ እና የት እንደገቡ አላውቅም። 6 ዶሮዎች ግን አሉ። አቅራን የጸባቸው ምክንያት ምን እንደሆነ ይገባኛል። ቤታችን ውስጥ አትግቡ ነው ከዶሮቹ ጋር። እኔ ደግሞ የዶሮ ቤት ገና አልሰራሁም። እሰራለሁ የዶሮ ቤት። ጊዜ ማሸነፍ አልቻልኩም። ሁሉ ነገር ጊዜ ይጠይቃል። እንደ የድሮ ዮናስ ስላልሆንኩ ማለት ነው። ድሮ ሁሉን ነገር ማድረግ እችል ስለነበር ቶሎ ነገሮችን ማድረግ እችል ነበር። አሁን ግን የድሮ ዮናስ አይደለሁ። ሁሉን ነገር ማድረግ አልችልም ማለት ነው በአንዴ። ስለዚህ ጊዜ ይጠይቃል። እንጨቱን ገዝቻለሁ፣ አምጥቻለሁ። ነገ ከነገ ወዲያ ዶሮቹ የራሳቸው ቤት ይኖራቸዋል። እስከዛ ድረስ መታገስ ይችል ነበር እግዚአብሔር። መታገስ እንዳልፈልግ አላውቅም። ይህን ቪዲዮ ለማንም አይደለም የሚሰሩት። ይህን ቀን ማስታወስ ስለምፈልግ ነው ይህን ቪዲዮ የሰሩት። ሰላም፣ እንዴት አደራችሁ? ትናንትና ተሸንፈን ያደርነው። ተሸንፈን አደርን ማለት ግን ዛሬን ተስፋን ቆርጠን ተኝተን እንውላለን ማለት አይደለም። በጣም ብዙ ስራ የሚጠብቀን ሰዎች ነን። በሌሊት መነሳት አለብን። በሌሊት ተነስተን በሌሊት ተነስተን ወደ ስራ መግባት አለብን። የጠፉ ዶሮች አሉን ያልተገኙ፣ በሌሊት መፈለግ አለባቸው እና በሚገርም ሁኔታ አንዷን ዶሮ አገኘኋት። ደስ ብሎኛል። ቆይ ላሳያችሁም። እዚህ ጋር መስታየታችሁ ከሆነ አንዷን ዶሮ አግኝቻለሁ። 7 ዶሮ ሆኖናል ማለት ነው ያለን። ቀሪዎቹን ዶሮች ያልሞቱትን ካገኘናቸው በቃ ሌላ ምንም አያስፈልገንም። እግዚአብሔር እናመሰግናለን ማለት ነው። እና ህይወት እንደዚህ ነው። አንዳንዴ ያላሰብነው ነገር ይፈጠራል ህይወት ላይ። እኛ አይደለንም ህይወትን የምናስባት። ሁሉ ነገር እኛ እንዳሰብነው እና እንዳቀርነው አይሆንም። እግዚአብሔር ምክንያት አለው ለነገሮች ሁሉ። እንደ ሰው ማዘን ያለ ነው፣ ተፈጥሯዊ ነገር ነው። ግን ለምን እንደዚህ ያደረክብኝ ብሎ ከእግዚአብሔር ጋር ከአንድ ቀን በላይ መታገል ግን ጥሩ አይደለም። ህይወት እንደዚህ ነው። አንደኛውን ቀዳዳ ስንደፍን አንደኛው ቀዳዳ ይከፈትና የሚያፈስ ነገር ይኖራል። በተለይ ለብቻ ስትሆኑ ሁሉን ነገር መቆጣጠር አትችሉም። ለብቻ ስትሆኑ ሁሉን ነገር ማስተካከል አትችሉም። አንዳንዴ ፌል ታደርጋላችሁ። ትናንት የተሸነፍኩበት ፌል ያደረኩበት ቀን ነበር። እኔ በህይወቴ ሁሌም አንዷን ቀን ነው እየታገልኩ የምኖርና አንዳንዶቹን ቀኖች አሸንፋለሁ፣ አንዳንድ ቀኖቹን እሸነፋለሁ። ትናንት የተሸነፍንበት ቀን ነበር። እግዚአብሔር ይረዳናል። ዛሬን ደግሞ አሸንፈን የምንውልበት ቀን ይሆናል ብዬ አስባለሁ። መልካም ቀን፣ መልካም ጊዜ። የግንባታ ፍቃዱን አስወጥቻለሁ፣ መክፈል ችያለሁ ማለት ነው። ስለዚህ ፍቃድ አለኝ። ሰራተኞች ስራ ጀምሯል፣ መሬት ማስተካከል ምናምን ጀምሯል። በዚህ ሀገር ባህል መሰረት ምግብና ጠላ መቻል አለባችሁ። ስለዚህ ሁሉም ቤተሰብ ሴቶች ነው የሚሰሩት። እኔ ደግሞ ብቻዬን አይደል ያለሁት። ስለዚህ ወጥ እሰራላችኋለሁ፣ ዘንድ ጠላ እገዛላችኋለሁ ማለት ነው። ግግድ መቻል አለባችሁ የሰራተኛ። ስለዚህ ዛሬ ምን እያደረኩ ነው? የሰራተኛ ምግብ እየሰራሁ ነው። እና አይ ቲንክ ለ2 ሰው ነው የሚውለው። ሶስተኛው ሰውዬ ከመጡብኝ የ3 ሰው መሆን አለ።
ሶስተኛው ሰውዬ ከመጡ የሶስት ሰው ወጪ ነው የሚኖርብኝ ማለት ነው። ስለዚህ ቢያንስ 3 እንጀራ ሲደመር ጠላ እና ወጪ አለብኝ ማለት ነው። ከጉልበት ስራ ክፍያ ውጪ እንደዚህ አይነት ነገር አለ። አዲስ አበባ ላይ የተለመደ ነገር አይደለም እንደዚህ አይነት ነገር፣ ግን አሪፍ ባህል ነው። የግድ ሰራተኞቻችሁ የሚሰሩ ሰዎችን የማብላት ግዴታ አለባችሁ እዚህ እና ሲነጋገሯችሁም እንደዛ ብሎ ነው የሚነጋገራችሁ። ምሳ ትችላላችሁ፣ ምሳና ጠላ ትችላላችሁ ተብላችሁ ነው ንግግር የምትነጋገሩት ማለት ነው። እና አሪፍ ልምድ ነው። እንግዲህ ሰሞኑን ብዙ ጊዜን የማጠፋው ወጥ በመስራት ሊሆን ይችላል ማለት ነው የግድ። ምክንያቱም ስራው እስኪያልቀረስ ወጥ እየሰራው ማብላት አለብኝ ማለት ነው ሰራተኞችን። አሁን እስቲ ማን ይሙት ይሄ ምኑ መጣያ ይመስላል? ውሾቹ አሁን ቢናደዱና ቢገሉሽ አሁን ምንም በጌታስ ምን አይነት እብድ ዶሮ እንደሆነች ጋሳራ አድርጌላት ነበር። እዛ ውስጥ መጣያ ቦታ አለ፣ ሌላ ማዕት ቦታ እያለ ሂዳ መጣል የምትፈልገው መስኮት ላይ። ማርያም ለዚች ዶሮ ያላረኩላት ነገር የለም። እንቁላል ያልሰራውላት እንቁላል መጣያ የለም። ከመስኮቱ የዘለለ ግን ልታውቅ አልቻለችም። ኧረ ተይ ይበሉሻል፣ ተይ ይገሉሻል። ደንቆሮ እንደሆነች በጌታስ። አንዳንድ ዶሮ ችግር አለበት። ያላረኩላት ነገር የለም። ይጨልምላት ብዬ መስኮቱን ዘጋው። ታገ የነበረው ከደበራት ብዬ እዚህ ጋር በመዘፍዘፍ ያርጌ እንቁላል አስቀመጥኩላት። እሷ የምትፈልገው መጣል የምትፈልገው ግን መስኮት ላይ ከላይ ሆነ ወረታች መጣል ማለት ነው። እንቁላሉ እንዴ ንብረትነቱ የኔ ነው እኮ እንቁላሉ የሚሆነው መጨረሻ ላይ ታላችሁ። አሁን ሂዳ ከውጭ በኩል መስኮት ላይ ትጥሏለች። እቺ ዶሮ ከመስኮት ላይ ያላት ችግር ምን እንደሆነ አላውቅም። ተመልከቱ ዛሬ ምን እንዳደረገች ይላችሁ። እዚህ ጋር በቀደም ጥላ ከመስኮቱ ላይ የተሰበረችው ነው ስትወርድ። አሁንም መታ የጣለች መስኮት ላይ እንቁላሉ ምን ሆኗል? ተሰብሯል። አሁን ይሄ ለማሳቀፍ አይሆን ጾም ነው አልበላው ምን አለ። ሌላ ያጠፋችሁን ጥፋት ላሳያችሁማ። አሁን እዛ እያሰራው ዶሮ ሲጮህ ስመጣ የተፈጠሩን ስታዩ ታዝናላችሁ። ምንም አሁን ማዘንም ምናምን አቁሜያለሁ እውነቱን ለመናገር። ለሰራተኞቹ ምግብ ሳደርስ ስመጣ ዶሮች ተንጫጩ። እሷ ናት ወንዱን ዶሮ እየመራችሁ ይዘው የገባችሁ ማለት ነው። ከዛ ስደርስ ምን ቢሆን ጥሩ ነው? ውሾቹ ወንዱን ዶሮ ገለውታል ማለት ነው። እንግዲህ አሁን ሩጫ ላይ ነኝ። ቤቱ ማለቅ አለበት። ውሾቹ ዶሮቹን ከመጨረሳቸው በፊት ቤቱ ለማለቅ እውነቱን ለመናገር ትንሽ ብር አይደለም። መጀመሪያ ያሰብኩት የነበረው ያወጡላችሁ ዋጋና መጨረሻ ላይ ሲነግሯችሁ ያለው ዋጋ ይለያያል። አሁን ዕቃ እንዲገዛ ምናምን ስል ነርቭ የሚነካ ነው ወጪው ማለት ነው። ግን ቢሆንም ችግር የለም። በቃ ያለንን ሁሉ እናወጣለን እዛ ላይ ቤቱን እንጨርሳለን ማለት ነው። ቤቱን እንጨርሳለን ዶሮቹ ከማለቃቸው በፊት ብዬ ተስፋ አደርጋለሁ። ከዛ በኋላ እንደ አዲስ ደግሞ ዶሮ ገዝተን እንትን እንላለን። የተረፈውን እንትን ይዘን እንደ ሕፃን ልጅ ቁጭ ብዬ እየጠበኩኝ ማትረፍ አልቻልኩም ዶሮቹን። ምክንያቱም ይሄዱና ውሾቹ ቤታቸው ድረስ ይገባሉ። ያላረኩት ነገር የለም። እንግዲህ ሞክሬያለሁ፣ የቻልኩትን ሁሉ ሞክሬያለሁ። የኛውን ወንድ ዶሮ ማዳን አልቻልኩም። ከዚህ በኋላ ደግሞ ስንት ዶሮ እንደሚበላም አላውቅም። ውሾቹንም ምንም ማድረግ አልቻልኩም። እንደዚህ አይነት አጣብቂኝ ውስጥ ትገባላችሁ በህይወታችሁ ውስጥ፣ ከዛ ታልፉታላችሁ እሱን አጣብቂኝ። ዛሬ ከባድና አስቸጋሪ ቀን አላለፍኩም። አሁን የምታዩት እንጨት አዲስ እንጨት ተገዝቶ ነው የግድ ማለት ነው። ያለው እንጨት ያበቃም አሉ ሰዎቹ። ቆርቆሮም ገዝተናል ዛሬ። ተጨማሪ እንጨቶች መጥተዋል። ቤቱ የሚያርፍበት ቦታ ተጸድቷል ማለት ነው። ስለዚህ ይሄ ቤት የከብት በረት ያካታል፣ ሽንት ቤት ያካታል፣ ከዛ በኋላ ደግሞ የዶሮ ቤት ያካታል ማለት ነው። አሁን የምንሰራው እና እዛ ከፊት የምታዩት ባዶ ቦታው ላይ ነው ያርፋል ብዬ የማስበው። ባዶ ቦታውን ዛሬ ሳጸዳ ነበር። እግዚአብሔር ይረዳኛል። ነገ ስራው ይጀምራል ብዬ አስባለሁ። ከዚህ በኋላ ዶሮች አይበሉም ብዬ አስባለሁ። ቤቱ ካለቀ ነገሮቹ መተው ምናምን ሲታዩ ቀላል ነገር ይመስላችኋል። የምር ግን ዛሬ በጣም ትዕግስት አስጨራሽ ቀን ነበር።